ይዛል፣ ይነሳል፣ ይወድቃል። ስልኩ ግን እየሰራ አይደለም እና ማህሌትም ስልኩ እየሰራልኝ አይደለም ትለዋለች ማለት ነው። በዚህ መሃል እንግዲህ በጣም ይበሳጭና ሚኪያስ ማህሌት ስልኩን ማሰራት አለብሽ መስራት አለበት እያለ በጣም መቆጣጠር አልቻለም ንዴቱን። በጣም በጣም ተናዷል። እንግዲህ በዚህ ማህሌት ትጨናነቅና ስልክ መደዋወል ትጀምራለች ማለት ነው። እንግዲህ እየሰራልኝ አይደለም ስትለው እሷ ላይ እንግዲህ የቆየ ቂሙን ለመበቀል ስለሆነ ሚኪያስ የፈለገው ለምን እንደማይሰራው ለምንድነው እያለ ይጮህባታል። እሷ ላይ ግዴታ መስራት ነው ያለበት ይላታል። እንደገና ደግሞ አውቀሽ ሌላ ስልክ ላይ ነው እንደ የደወልሽው እያለ እንግዲህ ማህሌትን በጣም በግልምጫና በንዴት እየጮኸ እየተናደደ ይናገራታል ማለት ነው። እንግዲህ እሷም ደግሞ የምትደውለው ስልኩ ስላልሰራላት ነው እንጂ ለራሱ ለወንጀለኛው ለመታት ልጅ ነው ማለት ነው። እንግዲህ እሷም ወንድሜ ተረጋጋ፣ ስልኩ ስላልሰራ ነው ተረጋጋ ትለዋለች ማለት ነው። እሷም እንግዲህ ሌላ ቀን እደውልለታለሁ ነው እያለችው ያለችው። እያስገድዳት ነው። ተናዳለች፣ ተናዷል። እሷ በጣም ድንጋጤ ውስጥ ነችና እንግዲህ እሱም እንደሚረጋጋና እንደሚጠብቃት ነው እየነገራት ያለው። እንግዲህ ስልኩ ግን በተደጋጋሚ ቢሞከርም ሊሰራ አልቻለም። ስልኩ ምንም እየሰራ አይደለም። በዚህ መሃል እንግዲህ በጣም ተናዷል። እሷም ደግሞ ብዙም አልተጎዳሁም ምናምን ትለዋለች ማለት ነው። እንግዲህ በዚህ መሃል እሱ አይኗ ካልጠፋ ጉዳት አይመስላትም ማለት ነው ምናምን ብሎ በጣም የሚበሳጭና መጮህ ይጀምራል እሷ ላይ። እንግዲህ እሱም ደግሞ ከሰራልኝ ምንድን ልለው ነው ምናምን ስትለው እሱም ደግሞ ዝም ብለሽ ደውይለትና በኋላ እንነጋገርበታለን ነው ያለችው እያላት ያለውና እሱም ደግሞ የሆነ ቦታ እንደሚቀጥረውና እንደሚፈልገው ነው እየተናገረ ያለው። በዚህ መሃል እንግዲህ ብዙ መንገዶችን እሱ እየሄደ ነው። መጥፎ ስራዎችን ለመስራት አቅዶበታል ማለት ነው። እንግዲህ ለምን ሌላ ቦታ መቅጠር እንዳስፈለገው ነው እየተናገረች ያለችው እሷ። እሱ ግን ምንም ምክንያት ራሱ ምክንያቱ ስለሚያውቅ ለእሷ ማሳወቅ አልፈለገም። ዝም ብላ ምንም ወሬ ሳታወራ እንድትደውልለት ነው የሚፈልገው ማለት ነው። እንግዲህ አድርጊ የምትባይውን ነገር ለምን አታደርጊም አንቺ ለምንድነው እኔ የምልሽን የማትሰሚው እያለ እሷን ነው እየጮኸባት ያለው ማለት ነው። እንግዲህ እሷም ለኔ ስትል ችግር ውስጥ አትግባ ተው ምናምን እያለች ወንድሟን ብትመክረውም ወንድሟ ግን ሚኪያስ ሌላ በቀልም ስላለበት ስለተደራረበበት እሱን በቀላሉ እንደማይፋተውና እሱን ሌላ ነገር እንደሚያደርገው ነው እየተናገረ ያለው ማለት ነው። እንግዲህ እሱም ችግር ውስጥ እንደማይገባና ራሱኑ ችግር ውስጥ እንደሚከተው ነው። እሷም እንግዲህ ወንድሜ ተው ምናምን ብትልም እሱ ደግሞ ምንም እንደማይሰማትና ምልሽን እባክሽን ምልሽን ብቻ አድርጊ ያለዛ ግን ምልሽን የማታደርጊና እኔ የማዝሽን የማትሰሪ ከሆነ እኔ በጣም ነው የምጎዳሽ ነው እያላት ያለው ማለት ነው። እሷም እንግዲህ ተደናግጣ እሺ የምትለኝን ሁሉ አደርጋለሁ ምናምን እያለኝ እንግዲህ እሷ ስልክ ለመደወል አልወሰነችም። ስልኩ ግን በሚገርም ሁኔታ ሊሰራላትም አልቻለም። እንግዲህ በዚህ መሃል እስኪ በእኔ ማይልኝ ይላታል። እሷም እንግዲህ በሱ ትምልለታለች ማለት ነው እንደማይሰራ። እንግዲህ እሱም በእኔ ምለሽ አትዋሽኝም እንደማትዋሽኝ አውቃለሁ ምናምን ብሎ ስሟት ተኝ ምናምን ይላታል ማለት ነው። እሷም ለመተኛ ታስብና አባቴን ይዘህልኝ ና ምናምን ትለዋለች። እሺ ብሎ እሱም እንግዲህ ከዛው ክላስ ወጥቶ እሷን እንድትተኛ አድርጓት ጥሏት ይወጣል ማለት ነው። እውነት ለመናገር ወንድም እንግዲህ በእህቱ አይደራደርም፣ በሚስቱም እንደዛው ነው። እንግዲህ ሚኪያስም
ወደ አባቱ ይሄዳል ማለት ነው። ይሄድና ልጅ አባትየውም መጣ ወይ ልጄ ምናምን ይለዋል ማለት ነው። እሱም እንግዲህ ያው መጥቻለሁ ምናምን ብሎ ቤቱን ዞር ዞር ብሎ ማየት ይጀምራል። እንግዲህ ሁሉም የት ሄደው ነው ምናምን ብሎ ሲጠይቀው እንግዲህ አባትየውም ሁሉም ሂደዋል መሽቷል እኮ በየቤታቸው ተበታትነዋል ምናምን ይለዋል ማለት ነው። እንግዲህ ሚኪያስም እንዴት ብቻህን ጥለው ይሄዳሉ? ቢያንስ እንኳን እኔ እስክመጣ ድረስ ለምን አይጠብቁም ነው እያለ ያለው ማለት ነው። እንግዲህ አባትየውም ይሄ ችግር የለውም ይልቁን ስለማህሌት ንገረኝ ይለዋል ማለት ነው። ማህሌትም ምን እንደሆናትና ምን ገጠማት ሲለው ልጅየውም ደግሞ አንተ አትጨነቅ በር የትምህርት ቤት በር መቷት ነው እንጂ ደህና ናት ይለዋል ማለት ነው። እንግዲህ አባትየውም እንዴት በር ሲመታት አንተ አምናሃት ነው ወይ በር ነው ወይ እርግጠኛ የመታት ምናምን ብሎ ይጠይቀዋል። እሱም እንግዲህ ሚኪያስም አዎ አምናታለሁ እንዴት አይታመንም ይለዋል ማለት ነው። እንግዲህ አባትየውም እንግዲህ እየተናደዱ ነው። እንግዲህ ብዙ መጠየቅ ያለበት ነገር እንዳለበት እና ብዙ ነገር ማጣራት እንዳለባቸው አባትየውም ልጁን ይጠይቀዋል ተጨንቋል። እንግዲህ ሚኪያስም እጠይቃለሁ አንተም ደግሞ ትጠይቃታለህ አሁን ወደ ክላስ ግባና ተኛ ይለውና ወደ ክላስ አስገብቶ ማህሌትን አስነስቶ ወደ ክላስ ያስገባና ያስተኛዋል ማለት ነው። ማህሌትም እንግዲህ ተነስታ ወንበር ላይ ቁጭ ትላለች። እንግዲህ አባትየውም በር መታኝ ያልሽው ነገር አላመንኩሽም ዝም ብዬ እንደው ልመንሽ ብዬ ነው ብለዋል። እንግዲህ አባትየውም ለምንድነው ያመሸሽው ያለው ልትሮሽ ምናምን ሲላት ልጅም እንግዲህ ከጓደኞቼ ጋር ነው እናንተ እንዳትደነግጡ ብዬ በር የመታኛንም ደግሞ እሱንን በበረዶ ምናምን እያሻሸሁት ነው እንዳይታወቅብኝ ብዬ ብላ ትናገራለች ማለት ነው። እንግዲህ አባትየውም እንደገና ሌላ ውሸት እየዋሸሽ ነው ምናምን ብለው በጣም መናደድ ይጀምራል ማለት ነው። እንግዲህ እኔ አባትሽ ነኝ ሁሉን ነገር አውሪኝ እንኳን ዋሽተሽኝ ሳትዋሽኝ ሁሉን ነገር እንኳን ቀድሜ ነው የማውቅ ምናምን ይሏታል ማለት ነው። እሷም እንግዲህ አባቴ እመነኝ ለምን አታምነኝም ነው እያለችው ያለው። እንግዲህ አባትየውም ከአሁን በኋላ ሌላ ውሸት ታሟል አባትየውም ለራሱ ታሟል። እንግዲህ ሌላ ውሸት መስማት አልፈልግም እኔ አባትሽ ነኝ ምናምን ብሎ ፊቱን ዞሮ ተመልሶ ይተኛል ማለት ነው። እንግዲህ ማህሌት በጣም ተጨናንቃለች ወንድሟ በዚህ ሌላ ንዴት ውስጥ ነው። እሷ የራሷ ህመም አለ አባቷ ጭንቀት አለ እውነት ለመናገር ማለት በጣም ጭንቀት ላይ ናት። እንግዲህ ሚኪያስም እንግዲህ ሚኪያስም ብር ከፍሎ እህቱን የደበደባትን ሰው ብር ከፍሎ እያስፈለገው ነው። እንግዲህ ከዛ ጋር ያ ሰውዬ ደግሞ አላገኘውም እየፈለገ አላገኘውም። እንግዲህ ያንን ሰው ፈልግ ለምን አንተ አትፈልግም ነው እያለ እየጮህበት ያለው። ያም እንግዲህ ፈላጊውም እኔ አላገኘሁትም እኮ ለዛም ተደብቋል ሆን ብሎ ነው የተደበቀው እመነኝ ነው እያለ ለሚኪያስ እያለ ያለው። እንግዲህ ሚኪያስም ካንተ ስንፍና ነው እንጂ ልጁን ፈልገህ ማግኘት አያቅትህም ነበር ምናምን ይለዋል። እንግዲህ ፈልጌ አገኘዋለሁ ነው እያለ ያለው ፈላጊውም። እንግዲህ ሚኪያስም እንግዲህ በህግ ገንዘብ ከፍሎ ልጁን መወንጀል ስለፈለገ እንሂድ እና ፖሊስ ጣቢያ እንፈልግ ይለዋል ማለት ነው። እንግዲህ ለምን መሄድ እንደሚፈልግ ሲጠይቀውም ዋና ተጠርጣሪ ብሩክን ማድረግ ነው የምፈልገው ብሩክን ነው እኔ መወንጀል የምፈልገው እያለ ይለዋል። እንዴት እንደዛ ሊሆን እንደሚችል ሲጠይቀውም
በገንዘብ ሁሉም ነገር መስራት እንደሚቻል እና በገንዘብ ማንንም መወንጀል እንደሚቻል ብሩክን የመጀመሪያ ተጠርጣሪ ማድረግ እንደሚችል ነው እያወራ ያለው። እንግዲህ በዚህ መሀል ብሩክ እንግዲህ ወንጀለኛ ሊያደርገው ነው ብር ስላለው ብቻ። ብሩክ ግን ምንም የሚያውቀው ነገር የለም። እንግዲህ ቀጥታ ወደ ኮማንደሩ ይሄዳሉ፣ ፖሊስ ጣቢያ ይሄዳሉ። እንግዲህ ኮማንደሩም ብር ተከፍሎት ነው እንግዲህ የትርሲት የግድያ ጉዳይ የትርሲት የግድያ ጉዳይ እንግዲህ ትርሲት ማለት የሚኪያስ ባለቤት ነች። እሷ ሞታለች ማለት ነው። እንግዲህ የገደላትን ሰው ሌላ ብሩክን ተጠርጣሪ ለማድረግ በገንዘብ ፈልጓል ማለት ነው። ሚኪያስ ግን እውነታው ደግሞ ኮማንደሩና ፖሊስ ጣቢያ ደግሞ ሚኪያስ ወንጀለኛ እንደሆነ ነው እንግዲህ ምርመራ እየተካሄደ ያለው ማለት ነው። ሚኪያስ የትርሲት ገዳይ እንደሆነ ነው። እንግዲህ እዚህ ላይ ግን ብር ከፍሎ ፖሊስ ጣቢያ ግን ትርሲትን የገደላት ብሩክ እንደሆነ ሊያደርግ ፈልጓል። በዚህ መሀል እንግዲህ ኮማንደሩና መርማሪው ክርክር ይጀምራሉ ማለት ነው። እንግዲህ ኮማንደር እንግዲህ ገንዘብ በልቷል። እንግዲህ ሚኪያስ በጣም ተጠርጣሪ ነው። ሚኪያስ እንግዲህ ወንጀለኛ ነው። ግን እሱ ገንዘብ ከፍሎ እዚህ ላይ እየቀየራቸው ነው። በገንዘብ ሁሉን ነገር እያበላሸ ነው ማለት ነው።